ጤና ይስጥልኝ። ዛሬ ደግሞ የመበየጃ ሬጉሌተር እንዴት እንደሚሰራ ላሳያችሁ። ያው እኔ አጋጣሚ ሆኖ ይሄኛውን ቪዲዮ ስለቅላችሁ ሬጉሌተሩን አላቀቁም ነበረ። ስለዚህ የሆነ በአጋጣሚ ሆኖ እኔም ለወርክሾፕ የሚሆን መበየጃ የሰራው ነበር ትንሽዬ። ስለዚህ እሱን ብረት ተጠቅሜ ነው ማሳያችሁ። ስለዚህ ዋናው መበየጃ የሚያወጣውን ፓወር መቀነስም ሆነ መጨመር ይቻላል። ሆነም ግን ስለዚህ ምንድነው ማድረግ ያለብን? 40 ሳንቲም ቁመት ያላቸውን ላሜራዎች 4 ሚሊም ስፋት ያላቸውን እናዘጋጅና አንድ ላይ እናስራለን። ስንት ፍሬ ከተባለ 60 ፍሬ ኦር 50 ፍሬ መሆን ይችላል። ያን ካዘጋጀን በኋላ በካርቶን ተሸፍኖ እንደምታዩት ይስተካከልና ስለዚህ 7 ሜትር ኦር 10 ሜትር የመበየጃ ሽቦ የሰከንደሪ ጥቅል ካለን እሱን አምተን ወደ ቀኝ እንጠቀልላለን ማለት ነው። ያው አሁን በምታዩት መልኩ ስለዚህ ወደ ቀኝ ጠቅልለን 4 ዙር እንደዚህ ወይ ደግሞ 5 ዙር ከጠቀለልን በኋላ 5 ዙር ከጠቀለልን በኋላ ወደ ላይ 5 ዙር ከጠቀለልን በኋላ ጨርቁን ከፍተን አንድ ጫፍ እናወጣለን ማለት ነው። ጨርቁን ከላዩ ላይ አንስተን ማለት ነው። ያ ጨርቅም ደግሞ ቦታው መሸፈን አለበት። አንዱም ከአንዱም መነካካትም የለበትም። ስለዚህ 5 ዙር ወደ ላይ ለምሳሌ ብለን ወደ ላይ ከሄድን በኋላ አንድ ጫፍ አውጥተን ያን ቦታ ደግሞ እንሸፍነዋለን ማለት ነው። አንደኛው ከአንደኛው እንዳይነካካ ማለት ነው። ስለዚህ በዚህ መንገድ ከጠቀለልን በኋላ እስከ ላይም መሄድ ይችላል። ወደ ላይም ሄዶ ደግሞ ወርታችን መውረድ ይችላል። ከፈለጋችሁ 10 ጫፍ ልታወጡ ትችላላችሁ፣ 5 ጫፍም ማውጣት ትችላላችሁ። ስለዚህ ሽቦ እየተላጠ እርስ በርስ መነካካትም የለበትም። ይሄ የምታዩትን ጫፍ ደግሞ ከውስጥ ከሚወጣው ጋር እናገናኝ ፊሳ የሚወጣው ጫፍ ነው እና እሱን ካረግን በኋላ ያው በመሃል ደግሞ ካርቶን ቢሆን ኖሮ በጣም ወሳኝ ነው። ቫርኒሽም እንዳለ ነው። እኔ በአጠቃላይ ሂንቱን ለማስጨበጥ ያህል ነው ይሄን የሰራሁላችሁ። ስለዚህ በዚህ አጠቃላይ የመጀመሪያው ትራንስፎርመር ዋናው ማለት ነው እሱ ወደ ቀኝ የተጠቀለለ ከሆነ ኖርማል ነው። ይሄኛውም ወደ ቀኝ ከተጠቀለለ ፓወሩ ይጨምራል ማለት ነው። ስለዚህ ፓወሩን ለመቀነስ ደግሞ ካስፈለገ በተቃራኒው መንገድ መጠቅለል ነው የሚጠበቅብን ማለት ነው። ይሄኛው ወደ ግራ ሆኖ የዋናው ጥቅል ደግሞ ወደ ቀኝ ከነበረ ከኋላ ያለው ትረዱኛላችሁ ብዬ አስባለሁ። እሱኛው ደግሞ የግድ ይሄኛው ወደ ኋላ ሲሆንለት ፓወሩን በደንብ ይቀንሳል ማለት ነው። ስለዚህ በእንደዛው ሆኖ ያው እንደነገርኳችሁ ጫፍ እንዲህ ይወጣ ይቀጥላል ማለት ነው። ያልገባችሁ ነገር ካለ ጠይቁኝ። አመሰግናለሁ።